ሰላም ሰላም ውዶቼ ዛሬ ደግሞ እስቲ ጤናማ የሆነ ስናክ አሰራር በቤት ውስጥ ላሳያችሁ። እኔ ብዙ ጊዜ ስናኮቼንም ይሄ ብሬክፋስት ላይ የምጠቀመው ግሮኖላ የሚባለውን ፕሮቲን ባር ቤት ውስጥ ነው የምሰራው እና ዛሬ እንግዲህ ስናክ እና ግሮኖላ እንዴት እንደሚሰራ ላሳያችሁ። ሁሉም ጤናማ ነው። እዚህ ግብአት ላይ የተጠቀምኩት እንደምታዩት 2 አፕል ቀዩን ማለት ነው። ለእናንተ እንደ ቤተሰባችሁ ሬሲፒውን እጥፍ ማድረግ ትችላላችሁ። እንደዚህ እንደምታዩት እፈቀፍቀዋለሁኝ ከዛ የተለያዩ ሲዶችን እጨምርበታለሁኝ ማለት ነው። ላይክ ፓምኪን ሲድ፣ ሰንፍላወር ሲድ፣ ሰሊጥ የተለያዩ እንዲሁም ቻያ ሲድም መጨመር ትችላላችሁ። ያላችሁትን አድርገን እንደዚህ እናዘጋጃለን ማለት ነው። ከዛ ሌላው የሚያስፈልገን ዋናው ምንድነው? ኦት ነው። ኦቱን በምንፈልገው መጠን እንደዚህ ካደረገን በኋላ በእንደዚህ አይነት ቦል ላይ ሚክስ አደርገዋለሁኝ ማለት ነው ቀስ ብዬ። ከዛም አፕሉ የሚጠቅመው አንደኛ ናቹራል ሹገር እንዲሰጠው ነው ጣፋጭነት ስላለው። ሌላው ደግሞ ደረቅ የሆኑ ግብአቶች ሚክስ እንዲሆኑ ይረዳናል ማለት ነው። እንዲህ አድርገን ሚክስ ካደረግን በኋላ እንደምታዩት የናቹራል ሃኒ ኦርጋኒክ የሆነ ማር እጨምራለሁኝ ማለት ነው። ምንም አይነት ስኳር አልጨምርም ምክንያቱም ጤነኛን መሆን ስላለበት ማለት ነው። ከውጭ የምንገዛው ግን ያው በጣም ብዙ ስኳር ነው የሚጨምሩበት። ለዚህ ነው ቤቴ ማዘጋጀት የምመርጠው። በስኳር ፋንታ እንደዚህ ማር ይሄም ናቹራል ማር ነው አደርጋለሁኝ። ከዛ እንደምታዩት ደግሞ የኬክ ጣዕም እንዲኖረው ደግሞ ኬክ እንዲለን ሲኒመን ፓውደር አደርጋለሁኝ ማለት ነው። እንዲህ ካደረኩ በኋላ አብሬ ሚክስ አደርገዋለሁኝ። በደንብ ሚክስ ከተደረገ በኋላ በቤኪንግ ፔፐር ላይ ትሬ ላይ በደንብ ጥፍጥፍ አድርጌ በስሱ እንትን አደርገዋለሁኝ ለጥ አደርገዋለሁ ማለት ነው። እኩል ሆኖ እንዲበስል እንዳይቃጠል። እንዲህ ካደረግን በኋላ ኦቨን ውስጥ በዝቅተኛ ሙቀት አድርጌ ቤክ አደርገዋለሁ ማለት ነው። እኔ 150 ዲግሪ ሴንቲግሬድ ላይ አድርጌ ነው። ከዛም በታች ማድረግ ትችላላችሁ ሰዓቱ ካላችሁ። ከዛ በላይ ካደረጋችሁት ግን ይቃጠልባቸዋል። በዚህ መልኩ ኦቨን ውስጥ ከተዋለሁኝ ማለት ነው። እንግዲህ መጨረሻውን አብረን እንመለከታለን። እንግዲህ ይሄ በጣም ትዕግስት ይጠይቃል። በየመሃሉ ቼክ ማድረግ አለባችሁ እንዳይቃጠል ማየት አለባችሁ። እንደዚህ ልክ ቃ ብሎ ሲደርቅ ታወጡታላችሁ። እዩት በጣም ድርቅ ብሎ ቂጣ ይመስላል። እንደውም ይሄ የልጅነቴን አስታወሰኝ ልጆች እያለን እንደዚህ ደረቅ ቂጣ ቃ ብሎ ተጋግሮ ደስ ይል ነበረና። እንዲህ ከሆነ በኋላ እንደዚህ እንደምታዩት ትሰባብሩታላችሁ ማለት ነው። ቀስ እያለን ትዕግስት ይጠይቃል። ግን ከቀዘቀዘ በኋላ መሆን አለበት አለበለዚያ እጃችሁ ይቃጠላል። በደንብ ከቀዘቀዘ በኋላ እንደዚህ እኔ እንደማደርገው እያደረጋችሁ ትሰባብሩታላችሁ። ወይ ደግሞ በትልልቁም እንደ ስናክ ከሆነ ይሄ ለዮገርት ላይ አንዳንድ ነገር ላይ ስፕሪንክል አድርገን እንድንበላው ነው። ግን እንደዚሁ ደግሞ የምትፈልጉት ከሆነ በትልልቁ ቆርጥ አድርጋችሁ ማስቀመጥ ትችላላችሁ። እንዲህ አድርገን በደንብ እንደዚህ ፍርክስክስ ካደረግነው በኋላ ትንሽ እንዲህ ራሱን ስነካው ትንሽ አንዳንድ ቦታ ላይ በደንብ ያልደረቀ ቦታ ይታየኛል። መልሼ ለ10 ደቂቃ እከተዋለሁኝ። በደንብ ግን እኔ በምፈልገው መጠን ከደረቀልኝ ኦቨን ውስጥ አይገባም ማለት ነው። ያ የሚሆንበት ምክንያት በደንብ ካልደረቀ ይበላሻል ለዛ ነው። ከዛ በእንደዚህ አይነት ጃር በደንብ እንደዚህ ውስጥ አድርጌ በደንብ ጥብቅ አድርጌ አስቀምጠዋለሁ ማለት ነው። መድረቁን ግን እርግጠኛ መሆን አለብን። እኔ ያው ለራሴ ስለሆነ በጣም ትንሽ ነው ያዘጋጀሁት። በሳምንትም ስለማዘጋጀው ትንሽ ነው ያዘጋጀሁት። እናንተ በቤተሰባችሁ ብዛት መጠን ልታዘጋጁት ትችላላችሁ። ኢቭን ለልጆች በጣም ጥሩ ነው። እንደዚህ ስዕሉ ላይ እንደምታዩት አድርጋችሁ ከዮገርት ጋራ ለቁርስ እንደ ዲዘርትም ሄልዚ ዲዘርት ሰርታችሁ ለልጆቻችሁ ልትሰጡት ትችላላችሁ። ይሄን ይመስላል ማለት ነው። በእንደዚህ አይነት ጃር አስቀምጠዋለሁኝ። የምፈልገውን መጠን እያደረኩ እጠቀማለሁ ማለት ነው። ቀጣዩ ስናክ ደግሞ ጨዋማ ነገር ለምትወዱ ሰዎች ነው።
በጣም ጨው ሳይበዛ ለማለት ያክል ነው። ለምሳሌ ቺፕስ አንዳንድ ሰዎች ቺፕስ ይወዳሉ እና ቺፕስ ከምንገዛ ይሄ በጣም ጤናማ የሆነ ስናክ ነው። እዚህ ላይ የምጠቀመው ቻያ ሲድ፣ ፍላክስ ሲድ፣ ፓምኪን ሲድ፣ ይሄ ጥቁር አዝሙድ ነው የሚባለው ጨው፣ ትንሽዬ ጨው በጣም ሳይበዛ፣ እንዲሁም ደግሞ ፍላክስ ሲድ ብያለሁኝ። እሱን አድርገን ወይንም ያሉንም ሲዶችን አንድ ላይ ቤት ያፈራውን ማለት ነው አድርገን እንደዚህ እንቀላቅለዋለን። እስከ ቀላቀልነው በኋላ ትንሽ ለብ ያለች ውሃ እናደርግበታለን። ይሄም የማደርግበት ምክንያት ምንድነው? ያው ቻያ ሲዱና ፍላክስ ሲዱ እንደ ጄልነት ስለሚኖረው እንዲጣበቁ ውህዱ እንዲጠባበቅ ተጣብቆ አንድ ላይ ሚክስ እንዲሆን ይረዳናል ማለት ነው። ትንሽ እያያችሁ ውሃ በጣም በጥቂቱ ነው የምታደርጉት፣ አለበለዚያ ከቀጠነ ብዙ ጊዜ ይፈጃል። ለመድረቅም የምንፈልገውንም አይነት ኢፌክት አይሰጠንም ማለት ነው። አሁን እንደዚህ ክድን አድርገን ለተወሰነ ደቂቃ ካስቀመጥነው በኋላ እንደዚህ አይነት መልክ ይኖረዋል። ልክ ይሄ መልክ ሲያመጣልን ተያይዟል ማለት ነው። እንደዚህ ቤኪንግ ትሬ ላይ ወረቀቱን አድርገን ቀስ ብለን እንጠፈጥፈዋለን ማለት ነው። እንግዲህ ቅድም እንደነገርኳችሁ ይሄንንም በቤተሰባችሁ መጠን ብዛት ነው የምታዘጋጁት። ብዙ ልታዘጋጁ ትችላላችሁ። ያው እንዳልኳችሁ እኔ ቅድም በሳምንት አንድ ጊዜ ነው እንደዚህ አይነቶችን ነገር ማዘጋጀው። እንዲሁም ለሳምንቱ የሚሆነኝን የምመገባቸውን ነገሮች በሳምንት ነው የምሰራው። ሱፕም ሊሆን ይችላል። እንደዛ ነው ማዘጋጀው፣ ምክንያቱም ስራዬ ትንሽ ቢዚ ስለሚያደርገኝ። ይህንን ካላዘጋጀሁኝ በቃ የማልፈልገው አይነት ምግቦችን ስለምመገብ ማለት ነው። እናንተም ጊዜያችሁን እንደዚህ አድርጋችሁ መጠቀም ትችላላችሁ። አንደኛው ጊዜያችሁን በጣም ነው የሚቆጥበው፣ ሁለተኛ ደግሞ መጥፎ ምግብ አትበሉም ማለት ነው። በአሁን ሰዓት የታሸገ ነገር ይሄ ፕሮሰስ የሆነ ምግብ ሰው ከዛ እየተቆጠበ ነው፣ ምክንያቱም ከሚያመጣው የጤና እክል አንፃር ማለት ነው። በተቻለ መጠን ሁሉንም ነገር በቤታችን ብናዘጋጅ ጥሩ ነው። እንግዲህ አንዳንዴ ደግሞ በማይመችን ሰዓት ያው የማይሆን ነገር ብናደርግም የተሻለ ይሆናል ማለት ነው። ከዛም ኦቭን ውስጥ እንደዚህ አድርጌ አስገባዋለሁኝ። ከዛም ድርቅ ብሎ ነው የሚወጣው። በጣም ነው ደስ የሚለው። በቃ ይሄ አደራረቁ ደስ ይላል። እንግዲህ እንደዚህ እንደምታዩት በደንብ ድርቅ እንዲል ከፈለጋችሁ ትንሽዬ ኦሊቭ ኦይል እንደዚህ ቀባዋለሁኝ ከላይ ማለት ነው። ከዛ መልሼ ኦቭን ውስጥ ለትንሽ ደቂቃ አስገባውና እንደዚህ በምታዩት መልኩ ቆራርጬ አሁንም እንደዚህ ግላስ ጃር ላይ እንደዚህ አድርጌ አስቀምጠዋለሁ። ኮንቴነር ላይም ሊሆን ይችላል። በቃ ይሄ ስናክ ደስ ባላችሁ ሰዓት እንደዚህ አድርጋችሁ ልትጠቀሙት ትችላላችሁ። ከፈለጋችሁ ቤት ውስጥ ዲፕ አድርጋችሁ ከዮገርትም ጋር ልታደርጉት ትችላላችሁ። ደስ በሚላችሁ ሁኔታ ልትጠቀሙት ትችላላችሁ። እንግዲህ ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ፣ ሼር፣ ኮሜንት በማድረግ ያላችሁን ሀሳብ አሳውቁኝ። እንደምትወዱ ተስፋ አድርጋለሁ። ሞክሩት። እስከሚቀጥለው ቪዲዮ ባይ ባይ።